በታሪኩ መጀመሪያ ላይ አንድ አስክሬን ጭር ባለ ስፍራ ከወንዝ ጀርባ ባለ ዛፍ ላይ ተንጠልጥሎ ይታያል። እንደ አውሮፓውያን አቆጣጠር በ1830 ነበር። በሚቀጥለው ትዕይንት የፊልሙ ዋና ገጸ ባህሪ ላንዶር በወንዙ ዳርቻ ላይ እጁን ሲታጠብ እንመለከታለን። ላንዶር ጡረታ የወጣ ፖሊስ ሲሆን ጡረታ ከወጣ በኋላ በወንዙ ዳር በተሰራች ትንሽ ቤት ውስጥ ይኖራል። ከዚያም ከወታደራዊ አካዳሚ የመጡ ጥቂት ሰዎች ላንዶርን ለማግኘት ይመጣሉ። ታዲያ በፊልሙ መጀመሪያ ላይ የሚታየው አስክሬን የዚህ አካዳሚ ተማሪ ነበር። ላንዶር ጉዳዩን እንዲመረምር ይፈልጋሉ። ላንዶር በፖሊስ ኃይል ውስጥ በነበረበት ወቅት ብዙ ውስብስብ ጉዳዮችን ፈትቶ ነበር። ይህም ከከፍተኛ ባለስልጣናት ትልቅ ክብር አስገኝቶለታል። በዚህም ምክንያት ነበር የአካዳሚው ካፒቴን ሊወስደው ወደ ግል ቤቱ ድረስ የመጣው። ላንዶርን ይዘው ወደ አካዳሚው ቢሮ ከደረሱ በኋላ የከተማው ገዢ ራሱ ላንዶር ጉዳዩን እንዲፈታ ወስኗል በማለት ያወድሰዋል። ምንም እንኳን ላንዶር በጣም ስኬታማ ፖሊስ ቢሆንም ባለፉት ጥቂት ዓመታት በግል ህይወቱ የሐዘን ተራራ ገጥሞታል። ከ3 ዓመት በፊት ሚስቱ ሞታለች። ሴት ልጁም አንድ ሰውን ተከትላ ኮብልላለች። በዚህ ምክንያት በጣም ብቸኝነት ይሰማው ነበረ። በብቸኝነቱ ምክንያት ላንዶር መጠጣት ጀመረና የአልኮል ሱሰኛ ሆነ። ኮሎኔሉ በላንዶር የግል ህይወቱ ስላሉ ችግሮች አስቀድሞ ስለተገነዘበ በዚህ አስቸጋሪ ሁኔታ ውስጥ እንደዚህ አይነቱን ትልቅ ኃላፊነት ለመስጠት ተቸገረ። የግል ችግሮቹን ወደ ጎን በመተው ላንዶር ኮሎኔሉ ለምን ወደዚያ እንደጠራው ጠየቀው። ፍራይ የተባለ የአካዳሚው ተማሪው በትናንትናው ምሽት ራሱን እንዳጠፋ ነገረው። ነገር ግን ኮሎኔሉና ካፒቴኑ ያስጨነቃቸው ይህ አልነበረም። እውነተኛው ችግር የፍራይ አስክሬን ወደ ሆስፒታል ሲመጣ አንድ ሰው ልቡን ከደረቱ አውጥቶት ነበር። ከዚህ በኋላ ኮሎኔል ላንዶር የፍራይ አስክሬን ወደሚቀመጥበት ሆስፒታል ወሰደው። አስክሬኑን እየመረመረ ያለው ዶክተር ማርኪስ አንድ ያልታወቀ ወንጀለኛ ደረቱን በቢላ እንዴት እንደከፈተና ልቡን በጥንቃቄ እንዳስወገደው ለላንዶር ይገልጽለታል። ከሰው ደረት ውስጥ ልብን ማስወገድ ቀላል ስራ አይደለም። ላንዶር አንድ ተራ ሰው ይህንን ማድረግ ይችል እንደሆነ ወይስ የቀዶ ጥገና ሐኪም እንደሚያስፈልገው ዶክተሩን ይጠይቃል። ዶክተሩ ማንኛውም ስለ ሰው አካል እውቀት ያለው ሰው ልብን ማውጣት ይችላል፣ ስለዚህ የቀዶ ጥገና ሐኪም መሆን አስፈላጊ አይደለም ብሎ ነገረው። ከዚህ በኋላ ላንዶር በመጀመሪያ ፍራይ ራሱን ወዳጠፋበት ቦታ ይሄዳል። በቦታው ከካፒቴኑ ጋር የፍሬን አስክሬን ለመጀመሪያ ጊዜ ያገኘው ወታደር አለ። ላንዶር ወታደሩን ሲጠይቀው ትናንት ምሽት አካባቢው ሲዘዋወር አንድ ሰው ሲጮህ ሰማና ድምጹን ሲከተል የፍራይን አስክሬን በዛ ላይ ተንጠልጥሎ እንዳገኘው ይመልስለታል። ወታደሩ በመቀጠል ፍራይ ትናንት ማታ ተሰቅሏል፣ ነገር ግን እግሮቹ መሬት እየነኩ ነበር አለ። ይህን የሰማው ላንዶር በአቅራቢያው ሌላ ሰው አይቶ እንደሆነ ጠየቀው። ወታደሩ አይ ሲል መለሰ። ከዚህ በኋላ ላንዶር ፈገግ አለና መሄድ እንደሚችል ነገረው። ከዚህ በኋላ ላንዶር እና ካፒቴኑ ወደ ሆስፒታል ይመለሳሉ። ላንዶር አስክሬኑን በደንብ አድርጎ ሲመረምር በፍራይ ጭንቅላት ጀርባ ላይ ትልቅ ቁስል አገኘ። ፍራይ እጆች ላይም ጉዳት ደርሶበታል። በተሰቀለበት ጊዜ ራሱን ለማስለቀቅ ሲሞክር የተከሰተ ሳይሆን አይቀርም። ከዚህ በመነሳት ፍራይ ራሱን አላጠፋም ብለው መገመት ቻለ። አንድ ሰው በጉልበት ዛፉ ላይ ሰቅሎታል። ይህ በእንዲህ እንዳለ ዶክተሩ መጣ። ላንዶር እና ዶክተሩ በፍሬ ጭንቅላት ላይ ያለውን ጉዳት ሲመለከቱ ዶክተሩ ከዚህ ቀደም እንደዚህ አይነቱን ከባድ ቁስል አለማየቱ ተገረመ። ከዚያም ላንዶር እና ዶክተሩ የፍሬ የተጣበቀ መዳፍ ከፍተው በላዩ ላይ አንዳንድ ፊደላት የተጻፉበት ወረቀት አገኙ። ዶክተሩ እንዲህ አይነቱ ጠቃሚ መረጃ ከትኩረቱ ማምለጡ በጣም አስደነገጠው። ላንዶር ያገኘው ወረቀት ትልቅ ፍንጭ ሊሆን ይችላል። ደብዳቤውን ወስዶ ላንዶር ሲወጣ ካፒቴኑ አስቆመው ጉዳዩን በጥብቅ እንዲመረምር ጠየቀው። በፍራይ ግድያ ምክንያት የአካዳሚው ስም እንዲበላሽ አይፈልግም። ጉዳዩ እስኪፈታ ድረስ ላንዶር ምንም አይነት አልኮል እንዳይጠጣም አጥብቆ አስጠነቀቀው። ላንዶር ከከተማው ውስጥ ዝነኛ ሰካራም ሆኗል። በካፒቴኑ ሀሳብ ከተስማማ በኋላ ምርመራውን ጀመረ። የፍሬ አስክሬን ወደ ተገኘበት ቦታ ተመልሶ ፍንጭ መፈለግ ጀመረ። በምርመራ ላይ ያለ ከአካዳሚ የመጣ ተማሪ መጣ። ስሙ ኤድጋር ይባላል። ኤድጋር ለላንዶር የፍራይን ጉዳይ በራሱ መንገድ ለመመርመር እየሞከረ እንደነበረና የፍራይ ገዳይ ገጣሚ ነው ብሎ እንደሚያምን ነግሮት ሄደ። በኋላ ላንዶር በሆስፒታል ውስጥ ከፍራይ አስክሬን ልቡ ሲሰረቅ ተረኛ ወደ ነበረው ኮንስታብል ጥያቄዎችን ማቅረብ ጀመረ። ኮንስታብሉም ለላንዶር እስከ ጠዋቱ 2 ሰዓት ተኩል ድረስ በስራ ላይ እንደነበረ ነገረው። ከዚያ በኋላ ግን አንድ መኮንን መጥቶ እንዳሰናበተውና ጨለማ ስለሆነ የመኮንኑን ፊት ማየት እንዳልቻለ ነገረው። ላንዶር ይህን ሲሰማ ተገረመ። ኮንስታብሉ አንድ እንግዳ ነገር ግን ጠቅሶለታል። መኮንኑ በትከሻው ላይ የማዕረግ ባጅ እንደሌለው አስተውሏል። ይህም በተለምዶ ለማንኛውም መኮንን አሳፋሪ ጉዳይ ነው።
ይህ ላንዶርን የበለጠ ግራ እንዲጋባ ያደርገዋል። ስለዚህ አእምሮውን ለማረጋጋት አቅራቢያው ወዳለ ቡና ቤት ይሄዳል። ላንዶር የቡና ቤት ባለቤቷ ፓትሲን ጠንቅቆ ያውቃታል። ፍሬ ግን ያለ ወትሮ አዝና ነበር። ላንዶር የጭንቀቷ ምክንያት ሲጠይቃት ፓትሲ ፍሬን እንደምታውቅ ነገረችው። በጣም ጥሩ ሰው ነው፣ በሱ ሞት አዝኛለሁ አለችው። በተጨማሪም በአካዳሚው ውስጥ ስለ ፍሬ ሞት የሚያውቁት ጥቂት ልዩ ሰዎች መሆናቸውን ትነግረዋለች። ላንዶር ተገረመ እና ፓትሲም ስለ ክስተቱ እንዴት እንዳወቀች ጠየቀ። ፓትሲ በቡና ቤት ውስጥ የተቀመጠውን ሩቅ ያለውን ሰው ትጠቁመዋለች። ላንዶር የፍሬን ገዳይ ገጣሚ መሆኑን የነገረው ኤድጋር ነው። ላንዶር ኤድጋር ጋር ለምን እንደዚህ እንዳለ ሄዶ ጠየቀው። ኤድጋርም በግጥም ዘይቤው የአንድ ሰው ልብ የመስረቅ ወንጀል ለመፈጸም የሚያስብ ገጣሚ ብቻ ነው አለው። እርሱ ራሱ ገጣሚ መሆኑን ተከትሎ ገጣሚ እንዴት እንደሚያስብ ያውቃል። ላንዶር ኤድጋር በአልኮል ተጽዕኖ እየተናገረ መሆኑን ይገነዘብና ሊሄድ ሲል ኤድጋር ቆሞ አንድ ሚስጥር ነገረው። ከተወሰነ ጊዜ በፊት ከክፍል ጓደኛው ጋር ተጣልቷል። ነገር ግን የጸቡ ምክንያት ምን እንደሆነና ስለምን እንደሆነ አላውቅም። በማግስቱ ላንዶርና ካፒቴኑ ሁለት ወታደሮችን ለጥያቄ ያመጣሉ። ከመካከላቸው አንዱ ከፍራይ ጋር አብሮ የሚኖር ሰው ነበር። ላንዶር በእሱና በፍራይ መካከል ስላለው ጸብ ጠየቀው። አብሮት የሚኖረው ወታደርም በመካከላቸው ከባድ ጠብ እንዳልነበረ ይመልሳል። ፍራይ ከመጥፎ ጓደኞች ጋር እየሆነ እንደነበረና ወደ ትክክለኛው መንገድ ሊመልሰው እየሞከረ እንደነበር ይገልጽለታል። በዚህ ጉዳይ ትንሽ ክርክር ነበራቸው። ሆኖም እነዚያ መጥፎ ጓደኞች እነማን እንደሆኑ አላውቅም ይላል። ፍራይ ስማቸውን አልነገረውም። ላንዶር ቃሉን ወስዶ ወደ ክፍሉ እንዲመለስ ፈቀደለት። ከዚያ በኋላ ከመሞቱ በፊት ፍራይን ለመጨረሻ ጊዜ ያገኘው ስቶዳርድ የተባለው ሌላ ወታደርን ይጠይቃል። ላንዶር ስለ ፍራይ ሲጠይቀው ስቶዳርድ ከዚያ ምሽት ቸኩሎ ከመኮንኖቹ ተደብቆ እየሸሸ ነበር፣ ግን ወዴት እንደሚሄድ አልነገረውም። አንዳንድ አስፈላጊ ስራዎች እንዳሉት ብቻ ነግሮታል። ስቶዳርድ ይህን ሲናገር ፊቱ ገረጣ። ይህም ላንዶር እንዲጠራጠር አደረገው። ስቶዳርድ በዚህ ጊዜ ጥሩ ስሜት ስላልተሰማው ላንዶር እንዲሄድ ፍቃድ ሰጠው። ልክ በዚህ ጊዜ አንድ መኮንን ለካፒቴኑ መልእክት ይልካል። ትናንት ምሽት አንድ ሰው የላምና የፍየል ልብ አውጥቷል። ይህን ዜና ካነበበ በኋላ ካፒቴኑ ተበሳጨ። ተጨማሪ ግድያዎች ለመከላከል አካዳሚውን ሙሉ በሙሉ እንዲዘጋ አወጀ። ሆኖም ላንዶር ከኤድጋር ጋር ህጎቹን ችላ በማለት ከአካዳሚ ውጪ ተገናኘ። ላንዶር ኤድጋርን ፍራይን በደንብ የሚያውቀው ሰው መሆን አለበት ብሎ ገምቶ ነበር። ነገር ግን ኤድጋር ፍራይን እንኳን በአካል አግኝቶት እንደማያውቅ ይነግረዋል። እዚያም ላንዶር ጉዳዩን ለመፍታት በጋራ እንዲሰሩ ሀሳብ አቀረበለት። ኤድጋር ወዲያውኑ ተስማማ። ከዛም በኋላ ላንዶር በፍራይ እጅ የተገኘውን ብጣሽ ደብዳቤ ሰጠውና በውስጡ የተጻፉትን ያልተሟሉ ቃላት ለመረዳትና ለማሟላት እንዲሞክር ጠየቀው። ከዚያም ሄደ። በዚያ ምሽት ኤድጋር የላንዶር ቤት ሄደና የደብዳቤውን የተወሰነ ክፍል እንደፈታ ነገረ። በደብዳቤው መሰረት ፍራዩ ራሱ ጽፎ ፍራይን ወደሚገልበት ቦታ ጠርቶታል። ይህ ማለት ፍራይ ገዳዩን ጠንቅቆ ያውቀዋል ማለት ነው። ለዚህም ነው ያለምንም ማመንታት ለመገናኘት የተስማማው። ላንዶር በኤድጋር ምልከታ በጣም ተደነቀ። ነገር ግን አሁንም በደብዳቤ ውስጥ አንዳንድ ያልተሟሉ ክፍሎች ስለነበሩ ላንዶር እና ኤድጋር እሱን ለመፍታት አብረው ሲሰሩ አመሹ። ለረጅም ጊዜ ከሰሩ በኋላ ደብዳቤውን የላከው ሰው ሴት ሊሆን ይችላል ብለው ደመደሙ። አንድ ወጣት ልጅ አካዳሚውን ለቆ በዛ ምሽት ሊሄድ የሚችለው ለሴት ብቻ ነው ብለው አመኑ። ኤድጋር ገዳያ ሴት ከሆነች ከዚህ በፊት አይቷት ሊሆን እንደሚችል ለላንዶር ነገረ። እዚያም ኤድጋር ስለ ህይወቱ ሚስጥር አጫወተ። እናቱ ከ20 ዓመታት በፊት እንደሞተች ይነግረዋል፣ ግን መንፈሷ አሁንም ያናግረዋል። ኤድጋር በማስታወሻ ደብተሩ ላይ የጻፈውን በየምሽቱ ግጥሞች ታናብበዋለች። አንድ ቀን ጠዋት ወንጀል ስለሰራች አንዲት ሀዘንተኛ ሴት ግጥም ጻፈ። በዚያው ጠዋት ኤድጋር በመስኮቱ ከውጪ በኩል በግጥሙ የተገለጸችውን ሴት የምትመስል ልጅ አየ። ለዚያም ነው ኤድጋር ልጅቷ ገዳይ ልትሆን ትችላለች ብሎ ያሰበው። ልጅቷን ያያት አንድ ጊዜ ብቻም እንደሆነ ነገረው። ይሁን እንጂ ይህ ለላንዶር የማይታመን ነገር ነው። ኤድጋር እብድ ነው ብሎ ማሰብ ጀመረ። በዚያው ምሽት ላንዶር ከቡና ሴቷ ፓትሲ እፍ ውስጥ እያለ ስለ ኤድጋር ጠየቃት። ፓትሲ ኤድጋር ጥሩ ልጅ እንደሆነና በዚህ ዓለም ውስጥ ማንም እንደሌለው ነገረችው። ለዚያም ነው እናቱ አሁንም ከሱ ጋር እንዳለችና ብቻውን እንዳልሆነ የሚሰማው። ይህን የሰማው ላንዶር ለኤድጋር በጣም አዘነ፣ ምክንያቱም በዓለም ላይ ብቸኛ መሆን ምን እንደሚመስል ያውቃልና። በሚቀጥለው ቀን ላንዶር በሆስፒታል ውስጥ የሆነ ነገር እየመረመረ ሳለ አንድ ሀሳብ ብልጭ አለለት። አንድ ሰው የሌላውን ሰው ልብ ሊያስቀምጥ የሚፈልገው ለምንድን ነው ሲል ጠየቀ።
በጥልቀት ካሰበ በኋላ ይህ ግድያ ከክፉ መንፈስ አምልኮ ጋር የተገናኘ ሊሆን እንደሚችል አሰበ። ለኤድጋር ደብዳቤም ጻፈለት፣ በአሮጌ ባዶ ቤት እንዲገናኝም ጠየቀው። በአጋጣሚ ላንዶር በቤት ውስጥ የክፉ መንፈስ ማስረጃ ከሰይጣን ምልክቶች ጋር አገኘ። ኤድጋር እዚያ በደረሰበት ጊዜ ላንዶር ጉዳዩን የሰዎችና የእንስሳት ልብ ለሰይጣናዊ አምልኮ ስርዓቶች እያወጣ መሆኑን አወቀ። ላንዶርና ኤድጋር ይህንን ካወቁ በኋላ ወዲያውኑ ስለ አንድ እንደዚህ አይነት ነገር እውቀት ስላለው ጓደኛቸው ቤት ሄዱ። ላንዶር ጓደኛውን ከመጽሐፍ መደርደሪያው ላይ መጽሐፍ እንዲያወጣ ነገረው። መጽሐፉ የተጻፈው በታዋቂ ጠንቋይ አዳኝ ነው። ዲያብሎስን ለማስደሰት ከሚደረጉ የአምልኮ ስርዓቶች አንዱ የሆነው የተሰቀለ ልብ ማውጣት እንደሆነ በመጽሐፍ ውስጥ ተጽፏል። ከዚህ ጋር ተያይዞ ከብዙ ዓመታት በፊት ወደ 700 የሚሆኑ ጠንቋዮችን የገደለ ሄንሪ ሌክለር የተባለ ታዋቂ ጠንቋይ አዳኝ እንደነበር ለላንዶር ነገረው። ሟች ያለመሆን ስነ ስርዓት የገለጸበት ሌላ መጽሐፍ እንዳለውም ጠቀሰለት። ይሁን እንጂ ይህ መጽሐፍ አሁን የት እንዳለ ማንም አያውቅም። ከዚህ በኋላ ላንዶር ኤድጋር ጋር ሄዶ ከወታደሮቹ ጋር ወዳጅነት እንዲፈጥር ነገረውና ከነሱ መካከል ማን ስለ ጥንቆላና ክፉ አስማት የሚያውቅ ካለ ለማወቅ እንዲሞክር ነገረው። ኤድጋር በትክክል የተባለውን አደረገ። ከወታደሮቹ ቡድን ጋር ጓደኛ ይሆናል። የዶክተሩ ልጅ አርቴሜስ ስለ ክፉ አስማት እንደሚያውቅ ተረዳ። በሆነ ሰበብ ኤድጋር ከአርቴሜስ ጋር ተገናኘና ጓደኛ ሆነ። አንድ ቀን አርቴሜስ ኤድጋርን ወደ ፓርቲ ጋበዘው። ኤድጋር ሁሉንም ነገር ለላንዶር ይነግረዋል። ከዚያን ጊዜ ጀምሮ ላንዶር እና ኤድጋር አርቴሜስን አብረው መመርመር ጀመሩ። ምሽት ኤድጋር አንዳንድ የአርቴሜስ ጓደኞች ወደሚገኙበት ወደ ተጠራው ፓርቲ ሄደ። ኤድጋር የሚያማምሩ ግጥሞቹን በማንበብ ጓደኞች ቶሎ ያደርጋቸዋል። በወሬ መሃል አርቴሜስ እና ጓደኛው ቤሊንጀር ሁለቱም ፍራይን በደንብ እንደሚያውቁት ይረዳል። በተጨማሪም ፍራይ ከአርቴሜስ እህት ጋር ፍቅር ይዞት እንደነበርና እሷ ግን ፍቅሩን እንዳልተቀበለችው ይረዳል። በቀጣዩ ትዕይንት ላንዶር እንቅልፉን ተኝቶ ሳለ አንድ ሰው ሲያለቅስ ይሰማል። ድምፁ ሲቃረብ የገዛ ሴት ልጁ ስታለቅስ ያያል። በጣም እያለቀሰች ነበር። በሚቀጥለው ቅጽበት ወዲያውኑ ጠፋች። ላንዶር በጣም ተበሳጨ። ሴት ልጁን በማስታወስ አምርሮ ማልቀስ ጀመረ። ከሴት ልጁ ከተለየበት ጊዜ ጀምሮ እንደዚህ ያሉ ስሜታዊ ክስተቶች ለላንዶር የተለመዱ ሆኗል። በማግስቱ ጠዋት በፍራይ የቀብር ስነ ስርዓት ወቅት የፍራይ እናት ወደ ላንዶር መጥታ ለምርመራው እንደሚረዳ ተስፋ በማድረግ የፍራይን ማስታወሻ ደብተር ሰጠችው። በማስታወሻ ደብተሩ ላይ ያለውን ነገር በሚስጥር ተጽፏል። በውስጡ የተጻፈውን ነገር መረዳት ግን ቀላል ስራ አልነበረም። እሱን ለመፍታት መሞከር ጀመረ። ይህ በእንዲህ እንዳለ ኤድጋር ከአርቴሜስ እህት ሊያ ጋር ጓደኛ ይሆናል። እናቱ የነገረችውን ግጥም ሲጽፍ በማለዳ በመስኮት ከውጭ ያያት ልጅ ናት። ኤድጋር እሷን መመርመር እንዲችል ሊያን ባዶ ስፍራ እንድታገኘው ጋበዛት። ነገር ግን የሊያን ውበትና ንጹህነት ካየ በኋላ ኤድጋር ራሱ በራሷ ፍቅር ይያዛል። በመንገድ ላይ ያሉ ሊያ በድንገት በሚጥል በሽታ መሰቃየት ጀመረች። መሬት ላይ ወድቃ በህመም መወዛወዝ ጀመረ። ይህን ሲመለከት ኤድጋር እጅግ ደነገጠ። ይሁን እንጂ ከጥቂት ጊዜ በኋላ ሊያ ወደ ራሷ ተመለሰች። በተመሳሳይ ጊዜ ላንዶር ብዙ ጥረት ካደረገ በኋላ በመጨረሻም በፍራይ ማስታወሻ ደብተር ውስጥ የተጻፉትን ቃላት ለመፍታት ተሳካለት። በዚያ ምሽት ኤድጋር ከአካዳሚው ሲመለስ አንድ ሰው በዙሪያው እንዳለ ይሰማዋል። ዙሪያውን ሲያማትር ግን ማንም የለም። በድንገት ቤላንጀር ኤድጋርን አጠቃውና ከሊያ እንዲርቅ አስፈራራው። ለካ ቤላንጀርም እንዲሁ ከሊያ ፍቅር ይዞታል እና የኤድጋርን ወደ እሷ መቅረብ አልወደደውም። ልክ በዚህን ጊዜ ላንዶር ደረሰና ቤላንጀርን መታው፣ እንዲሄድም አደረገው። ኤድጋር በጣም ተናደደ። ከዚህ በኋላ በሱና በኤሊያ መካከል ቢመጣ እንደሚገለው እየዛተ ለላንዶር ነገረው። ላንዶር በሆነ መንገድ ኤድጋርን አረጋጋውና ነገሮችን አስረዳው። በማግስቱ ጠዋት ላንዶር ቤሊንጀር እንደጠፋ ከካፒቴኑ ሰማ። ላንዶር ይህን ሲሰማ ተገረመ። ቤሊንጀር ለመፈለግ ከካፒቴኖቹና ከሌሎች ወታደሮች ጋር ወደ ጫካው ይሄዳል። ከጥቂት ፍለጋ በኋላ ቤሊንጀር ልክ እንደ ፍራይ ተንጠልጥሎ ተገኘ። ልቡም ከደረቱ ተወስዷል። አስክሬኑ ወደ ሆስፒታል ሲወሰድ ዶክተር ማርኬ ለኮሎኔሉና ለካፒቴኑ የቤሊንጀርን ነፍስ ገዳይ ሌላ ሰው እንደሆነ ይነግራቸዋል። ምክንያቱም በቤሊንጀርና በፍራይ መካከል ያለው የደረት ቁስል ፈጽሞ የተለያዩ ናቸው። ትልቁም ልዩነት አዲሱ ነፍሰ ገዳይ የቤሊንጀርን ልብ በትክክል እንደ ፍራይ ያላወጣውም ነበር። ኮሎኔሉ ይህን ሲሰማ ተናደደ። የላንዶርን ችሎታ ተጠራጠረ። ጥረቶች በኋላ ላንዶር ምንም አይነት ጠንካራ ማስረጃ ማግኘት አልቻልክም በማለት ይወቅሰዋል። ይህ በእንዲህ እንዳለ ካፒቴኑ ለላንዶር አሁን ኤድጋርን
እንደሚጠረጥረው ይነግረዋል። ካፒቴኑ ባለፈው ቀን በእራት ወቅት ኤድጋር ቤሊንጀር ጋር ስለተፈጠረው ጸብ ለወታደሮቹ ሲነግራቸው እንደነበርና በሁሉም ሰው ፊት እሱን ለመግደል እየዛተ እንደነበር ይነግረዋል። ላንዶር ኤድጋር ጥሩ ልጅ ነው በማለት ይከላከልለታል። እነዚህ ነገሮች በብስጭት ተናግሮ መሆን አለበት፣ ግን እርሱ ማንንም አይገድልም አለ። ከዚያ በኋላ ካፒቴኑ ለላንዶር አንድ አስገራሚ ነገር ነገረው። ባለፈው ክረምት ኤድጋር ከፍራይ ጋር ጸብ ውስጥ ገብቶ እንደነበር ያስታውሳል። ኮሎኔሉ አክለውም ኤድጋር ከረጅም ጊዜ በፊት በቁጥጥር ስር ሊያውለው እንደፈለገና ነገር ግን በእርሱ ላይ ጠንካራ ማስረጃ አልነበረውም። ስለ ኤድጋር ይህን ሲሰማ ላንዶር ደነገጠ። አንድ ጊዜ ላንዶር ኤድጋርን ስለ ፍራይ ጠይቆታል። ነገር ግን ኤድጋር ፍራይን እንደማያውቀውና ጭራሽ አይቶት እንደማያውቅ በግልጽ ነግሮታል። ላንዶር አእምሮ ውስጥ የሚመላለሱትን ጥያቄዎች ለመጠየቅ በቀጥታ ወደ ኤድጋር ይሄዳል። በቁጣ የወቀሰው እውነቱን ከሱ ለመስማት ይሞክራል። ኤድጋር አካዳሚው ከተቀላቀለበት ጊዜ ጀምሮ ከብዙ ሰዎች ጋር በፊቱና በባህሪው ምክንያት እየተሳለቁበት እንደሚጣላና የበቀል ስሜት ግን በውስጡ እንዲያድግ ፈጽሞ እንደማያደርግ ይነግረዋል። የኤድጋርን ቃል ከሰማ በኋላ ላንዶር ትንሽ እፎይ አለ። ኤድጋር ንጹህ እንደሆነ ያምናል። በዚያው ቀን ላይ ዶክተር ማርኬ የቤሊንጀርን ሞት ለማሰብ በቤቱ እራት ያዘጋጃል። ሁለቱንም ላንዶርና ኤድጋርንም ይጋብዛቸዋል። ሁሉም ሰው ተሰብስበው እራት እየበላ ሲሆን በድንገት ኤርቴሜስ ስነ ስርዓት በሌለው መንገድ ላንዶርን መናገር ይጀምራል። ኤርቴሜስ ላንዶር ክፍሉን ያለሱ ፍቃድ በድብቅ እንደበረበረበት ይጠረጥራል። ለዚህም ነው እሱን በኃይል ክፉ ቃል መናገር የጀመረው። ይህን ባህሪ የተመለከተችው የአርቴሜስ እናት ተናደደችና ከእራት ጠረጴዛው ተነሳች። ልክ ከሷ በኋላ ሊያም ተነስታ ሄደች። ይሁን እንጂ ዶክተሩ ላንዶርን ለቤተሰብ ጨዋነት የጎደለው ባህሪ ይቅርታ ጠየቀና ፊቱ ቀለል እንዲል መጠጥ አቀረበ። ዶክተሩ መጠጡን በሚያዘጋጅበት ጊዜ ላንዶር ከመጽሐፍ መደርደሪያ ላይ የአስማት መጽሐፍ ይመለከታል። ይህን ሲመለከት ዶክተሩን መጠርጠር ይጀምራል። ዶክተሩን ለመመርመር ወሰነና ሴት ልጁ እንደታመመች ጠየቀው። ዶክተሩም ሴት ልጁ ሊያ የማያቋርጥ ፍርሃት ውስጥ እንድትኖር የሚያደርጋት አደገኛ በሽታ እንዳለባት ነገረው። ለዚህ በሽታ ምክንያት እስካሁን እንዳላገባችም ነገረው። በንግግራቸው መሃል ኤርቴሜስ የሊያን የፒያኖ ትርኢት ለማዳመጥ ሊጠራቸው መጣ። ነገር ግን ላንዶር ንጹህ አየር ማግኘት እንደሚፈልግ ተናግሮ ይህን በመጠቀም ሾልኮ የኤርቴሜስን ክፍል ለመሰለል ተጠቀመበት። ይህ በእንዲህ እንዳለ ታዲያ ኤድጋር ሁሉንም ነገር ረስቷል። አሁን በሊያ የፒያኖ ዜማ ውስጥ ጠፍቷል። በሊያ ፍቅር ክፉኛ ወድቆ ስለነበር እርሷ ማንኛውንም ነገር ለማድረግ ዝግጁ ነበር። በሌላ በኩል ላንዶር በኤርቴሜስ ክፍል ውስጥ በትከሻው ላይ ማዕረግ የሌለው ኮት አገኘ። ላንዶር የአካዳሚው ጠባቂ ፍቃድ የሰጠው መኮንን ማዕረግ እንደሌለው የጠቀሰውን አስታወሰ። ከዚያም ወይዘሮ ማርኩስ እዚያ ደረሰችና ያንን ካፖር ስትመለከት ተገረመች። ላንዶር ካባውን ወደ ታች ይዞት ወረደ። ዶክተሩ የሞተው ወንድሙ እንደሆነ በመናገር ቤት ውስጥ ግን እንዴት እንደገባ አላውቅም ይላል። ላንዶር ኮቱ በአርቴሜስ ክፍል ውስጥ እንደተገኘ ሲነግረው ኤርቴሜስም ምንም ነገር ከመናገሩ በፊት ካፒቴኑ መጥቶ ስቶዳርድ የሚባል ሌላ ወታደር ከአካዳሚው እንደጠፋ ይናገራል። ስቶዳርድ ፍሬን ለመጨረሻ ጊዜ ያየውና በፍርሃት ላንዶር ቃሉን የሰጠው ልጅ ነው። ይህን ከሰሙ በኋላ ላንዶር ወዲያውኑ ስቶዳርድን ክፍል ለመፈተሽ አብሯቸው ሄደ። ክፍሉን ከመረመረ በኋላ ላንዶር ስቶዳርድ እንዳልታፈነ ለሁሉም ይናገራል። ከአካዳሚው እንደሸሸና ይህን የተናገረው የስቶዳርድ እቃዎች በክፍሉ ውስጥ ስለሌሉ ነው። ስቶዳርድ ቤሊንጀር እና ፍራይ ጥሩ ጓደኛሞች እንደሆኑ ላንዶር ይገምታል እና ፍራይ እና ቤሊንጀር ላይ እንዴት እንደሞቱ ካየ በኋላ ስቶዳርድ ቀጥሎ እርሱ እንዳይሆኑ ስለፈራ በፍርሃት የሸሸው ለዚህ ሲሆን አይቀርም ብሎ ገመተ። እዚህ ክፍል ውስጥ ኮቱ ስለተገኘ ሁሉም ሰው ገዳዩ እሱ ሊሆን እንደሚችል ጠርጥሯል። ነገር ግን ላንዶር አሁንም በአርቴሜስ ላይ ጠንካራ ማስረጃ የለውም። ስለዚህ ኮሎኔሉን ማስረጃ ለመሰብሰብ ተጨማሪ ጊዜ እንዲሰጠው ይጠይቃል። ይህ በእንዲህ እንዳለ ኤድጋር ወደ ሊያ ሄዶ ግጥሙን ያነብላታል። ከዚያም ሊያ ለእግር ጉዞ ጋበዘችው። ላንዶር ጓደኛውን በድጋሚ ሊያየው ሄደ። ያለመሞት መጽሐፍን ስለጻፈው ሄነሪ ሌክለር የዲያብሎስ አምላክ መሆኑን ይነግረዋል። የላንዶር ጓደኛም የሄነሪ ሌክለርን ምስል ያሳያል። ላንዶር ይህን ስዕል ሌላ ቦታ እንዳየ ትዝ ይለዋል። ወዲያውኑ ወደ ሐኪሙ ቤት በፍጥነት ይሄዳል። ያንን የሄነሪ ምስል እዚህ አይቶት ነበር። በሄነሪ የተጻፈው የክፉ አስማት መጽሐፍ ዶክተሩ ቤት አይቷል። ምናልባትም በሄነሪ የተጻፈው ሊሆን ይችላል። የሄነሪን ስዕል በግድግዳ ላይ ተንጠልጥሏል። ላንዶር አሁን
በከተማ ውስጥ እየተፈጠሩ ላሉት ሚስጥራዊ ክስተቶች በስተጀርባ የዶክተሩ መላው ቤተሰብ እንዳለ ይጠረጥራል። መጽሐፉን በእጁ ሲይዝ ደግሞ ጥርጣሬው እርግጥ ሆነ። እውነትም በሄነሪ የተጻፈ መጽሐፍ ነው። ላንዶር ዶክተሩን አስፈራራው። ሐኪሙም ፈርቶ ሁሉንም ነገር መናዘዝ ይጀምራል። ዶክተሩ ሴት ልጁ ሊያ ከባድ ህመም እንዳለባትና ለመኖር 3 ወር ያህል ብቻ እንዳላት ለላንዶር ነገረው። እሷን ለማዳን እያንዳንዱን ሕክምና እንዳደረገና ነገር ግን ምንም መድኃኒት እንዳልሰራለት ይነግረዋል። ከዚያም አንድ ቀን ሊያን ቅድመ አያቷ ሄነሪ ሌክለር እንዳነጋገራትና አስማታዊ የአምልኮ ስርዓት እንዳስተማራት፣ ይህም እሷን የማትሞት እንድትሆን የሚያደርጋትን እውቀት ለሐኪሙ እንደነገረችው ነገረው። እንደ ዶክተሩ ገለጻ የአምልኮት ስርዓቱን ካከናወነች በኋላ እውነትም ሊያ ማገገም ጀመረች። ይህን የተመለከተው መላ ቤተሰብ የአምልኮ ስርዓቱን በማከናወን ተሳትፏል። ዶክተሩ ይህን ለላንዶር እያብራራለት ባለበት ሰዓት ሴት ልጁና ከእናቷና ከወንድሟ ጋር በመሆን የአምልኮ ስርዓቱን በማጠናቀቅ ላይ ተጠምዳለች። ራሱን ስቶ የነበረው ኤድጋር ወደ አንድ አሮጌ ቤት ተወስዷል። ልቡ ተቆርጦ ለሰይጣን ሊቀርብ ነው። በዚህ አምልኮ ስርዓት ውስጥ የሊያ እናትና ወንድሟ ሙሉ በሙሉ ይደግፏታል። ሊያ ለዳቢሎስ ያቀረበችው የፍራይ ልብ በእጇ አለ። ከዚያም በኋላ የኤድጋርን ደም በግንባሯ ላይ ያስቀመጠች እናም ድግምቷን ማንበብ ጀመረች። ይህ በእንዲህ እንዳለ ላንዶር ዶክተሩን ከጥያቄዎች በኋላ ሊያና አርቴሜስ ኤድጋርን ሊገድሉ እንደሆነ ተረዳ። ወደ ቤቱ መሮጥ ይጀምራል። በሌላ በኩል ኤድጋር አይኖቹ ተከፍተዋል። ነገር ግን ሙሉ በሙሉ ንቃተ ህሊና አልተመለሰም። ሊያ ልትገድለው እንደሆነ ያውቅ ነበር። ነገር ግን በጣም ይወዳታል። እሷን በህይወት ለማቆየት ሲል ራሱን ለመሰዋት ዝግጁ ነበር። ከዚህ በኋላ ሊያ አስማቱን ማነብነብ ቀጠለች። የኤድጋርን ልብ ለማውጣት ወደፊት ተጠጋች። ኤድጋርን ከመግዷታ በፊት ላንዶር ይደርሳል። ሶስቱም ላንዶርን ሲያዩ ደነገጡና በቢላ ማስፈራራትና እንዲርቅ ያስጠነቅቁታል። በዚያ ወቅት ወዲያውኑ ሻማ ወድቆ ቤቱ ተቃጠለ። በአርቴሜስ እና ላንዶር መካከል ድብድብ ይጀመራል። ሊያ ጥንቆላዋን እያነበነበች ትቀጥላለች። ነገር ግን በድንገት የተቃጠለ እንጨት ምሰሶ እላዩ ላይ ይወድቅና ክፉኛ ይጎዳታል። አርቴሜስ ይህንን ሲያይ ሮጦ ሊያን ለማዳን ይሞክራል። አጋጣሚውን በመጠቀም ላንዶር ኤድጋርን ከተቃጠለው ቤት ያወጣዋል። አርቴሜስ እና እናትየው ያተኮሩት በሊያ ላይ ብቻ ነበር። በድንገት የተቃጠለው ሌላኛው ቤቱ ክፍል በላያቸው ላይ ወድቋል። ላንዶር ዶክተሩን ሚስት ማዳን ቻለ። ሊያና አርቴሜስ ግን አመድ ሆነው ተቃጠሉ። ሊያ ስትሞት አይቶ ኤድጋር በጣም አዘነ። በኋላም ኤድጋር በሰላም ወደ አካዳሚ ሆስፒታል ገባ። ዶክተር ማርኪስ ቀድሞ ስራውን ለቋል። ካፒቶንና ኮሎኔሉ ላንዶርን እንቆቅልሹን ስለፈታ መሰገኑት። አቅሙንም ስለተጠራጠሩ ይቅርታ ጠየቁት። ላንዶር ተልእኮውን ከጨረሰ በኋላ ወደ ቤቱ ይመለሳል። ግን ይሄ ታሪክ እዚህ ላይ አያበቃም። ከጥቂት ቀናት በኋላ ኤድጋር ሙሉ በሙሉ አገግሞ ወደ ላንዶር ቤት ይመጣል። ስለ ላንዶር ሴት ልጅ አንድ የሆነ ነገር እንደሚያውቅ ተናግሮ ወደ ውስጥ ይገባል። ኤድጋር ላንዶር ከዓለም የደበቀውን ሚስጥር አውቆበታል። በዚህም በላንዶር ላይ እጅግ ተናዷል። ላንዶር ከዚህ ቀደም በጻፈለት ደብዳቤ ላይ ያለው የእጅ ጽሑፍ በአንድ ወቅት ኤድጋር በፍራይል እጅ ላይ ከተገኘው ደብዳቤ ጋር ተመሳሳይ እንደሆነ ይነግረዋል። ይህ ማለት ደብዳቤውን የጻፈውና ፍራይን ወደ ሞቱ የጠራው ላንዶር ነበር ማለት ነው። ላንዶር ይህን ሲሰማ ኤድጋር ይህንን ሲረዳ ላንዶር ለምን እንደዚህ እንዳደረገ ለመረዳት እንደሞከረና መመርመር እንደጀመረ ይነግረዋል። ሁሉንም ነገር ከፓትሲ ተረዳ። አንድ ቀን ምሽት የላንዶር ሴት ልጅ ከፓርቲ ወደ ቤት እየተመለሰች ነበር። ከአካዳሚው በመጡ 3 ወታደሮች በአሰቃቂ ሁኔታ ተደፈረች። ኤድጋር ይህን ካወቀ በኋላ ፍሬ በእርግጠኝነት እዚያ ወንጀል ውስጥ መሳተፉን አወቀ። አሁን ኤድጋር ሙሉውን እውነት ግን ከላንዶር በቀጥታ መስማት ይፈልጋል። ላንዶር ሁሉንም ነገር ይነግረው ጀመረ፣ ምክንያቱም ኤድጋር ሁሉንም ነገር አውቆታል። የላንዶር ሴት ልጅ ከማንም ጋር አልኮበለለችም ነበር። እሷ ላይ በተፈጸመው አሰቃቂ የመደፈር ወንጀል ምክንያት ከተራራ ላይ በመዝለል ራሷን አጥፍታ ነው። ላንዶር ለመበቀል ወንጀለኞቹን በድብቅ ይፈልጋቸው ነበር። ከልጁ ቀድሞ የፍራይን ሀብል ተቀብሎ ስለነበር ፍራይ አንዱ እንደሆነ ያውቅ ነበር። ፍራይን ለመግደል በፓትሲ ስም ደብዳቤ ጻፈና ከአካዳሚው ጠራው። ከዚያም ላንዶር ፍራይን ከኋላ መጥቶ ራሱን እንዲስት ካረገ በኋላ ዛፍ ላይ ሰቀለው። ቀሪዎቹ ደፋሪዎች ማን እንደሆኑ ጠየቀው። ፍራይ ስለሌሎቹ 2 ወንዶች ምንም አላለም።
ከዚያም ላንዶር አንድ ሰው እየቀረበ በአካባቢው እንደሆነ ሰማ። መሸሽ ነበረበት። ላንዶር እድለኛ ነበር፣ ምክንያቱም በዚያው ምሽት የዶክተሩ ልጆች ለክፉ አስማት ስነ ስርዓት የፍሬን ልብ አውጥተውት ነበር። ላንዶር የሴት ልጁን ደፋሪዎች በመቅጣት ላይ ፈጣሪው ራሱ እየረዳው እንደሆነ ተሰማው። ምክንያቱም ኮሎኔሉ ራሱ የፍሬም የሞት ጉዳይ እንዲመረምር ራሱ ላንዶርን ጠይቆት ነበር። ላንዶር እናም የራሱን ወንጀል ለመደበቅ ሲል የክፉ አስማት ጉዳይ ነው ብሎ ነገሩን አዞረው። ቀድሞውንም በክፉ እምነት የተጠመዱት የዶክተሩ ቤተሰቦች ጉዳዩን ለመጠምጠም ብቁ ሆኑ። ላንዶር የእንስሳቱን ልብ ራሱ ነበር ያወጣው፣ ነገሩን እውነትም የአምልኮ ጉዳይ ለማስመሰል ማለት ነው። የፍራይ ማስታወሻን ለመረዳት ሲሞክር ላንዶር የሁለተኛው ወንጀለኛ ቤሊንጀርን ስም አገኘ። ከዚያም በኋላ ገደለውና ይህንንም የክፉ አስማት ድርጊት ለማስመሰል ሰቀለውና ልቡን አወጣው። ልክ ፍራይን እንዳደረገው ላንዶር ቤሊንጀርን ሰቅሎ ደበደበውና ሶስተኛውን ወንጀለኛ ስም እንዲነግር አስገደደው፣ ስቶዳርድ። ነገር ግን ላንዶር ስቶዳርድን ከመግደሉ በፊት በብርሃት ከአካዳሚው ሸሽቷል። ኤድጋር ስቶዳርድን እንዴት እንዳልቀጣው ጠየቀው። ላንዶር ከዚህ በኋላ ሌላ ግድያ የመፈጸም ድፍረት እንደሌለውና ስቶዳርድ ግን ባለበት ቦታ ቀሪው ዘመኑን ሁሉ በጥፋተኝነት ስሜት እንዲገረፍ ብቻ እንደሚመኝ ነገረው። በዚህ መንገድ ላንዶር በብልሃት ሙሉ ወታደራዊ አካዳሚውን በማታለል የራሱን በቀል ተበቀለ። ታዲያ ላንዶር ባደረገው ነገር አልተጸጸተም፣ ምክንያቱም ሁሉንም ነገር ያደረገው ለልጁ ሲል ነው። በሊያ ሞት ግን የኤድጋር ልብ ተሰብሯል። ለዚህ ነው የላንዶርን ደብዳቤ ለኮሎኔሉ ለማስረጃነት የወሰደው። ነገር ግን ይህንን ከሰማ በኋላ የላንዶር ሴት ልጅ ላይ የደረሰውን አሰቃቂ ነገር ላደረጉ ጭራቆች ይህ ቅጣት በቂ አለመሆኑን ይገነዘባል። ይህንንም በማሰብ ኤድጋር ማስረጃውን ያቃጥላል። ከዚህ ሁሉ በኋላ ላንዶር ከሴት ልጁ ትዝታዎች በስተቀር ምንም ነገር አልቀረውም። ለዚህ ነው በፊልሙ መጨረሻ ላይ ከተራራው ጫፍ ላይ በመቆም ቤተሰቦቹንና ጓደኞቹን ለመቀላቀል ይወስናል። ይህንን ቪዲዮ ከወደዳችሁና በታሪኩ ከተደሰታችሁ ሲኒማ ዴይዝን ሰብስክራይብ አድርጉ። እንደዚህ አይነት ተጨማሪ ቪዲዮዎችን በየጊዜው ለእናንተ እናቀርባለን። ስለተመለከታችሁ እናመሰግናለን።